በአሁን ሰዓት በዲሊስ ላይ ተጫዋቾችን ማክስ ማድረግ ምን ያህል ከባድና ተስፋ አስቆራጭ እንደሆነ ሁላችሁም ታውቃላችሁ። በተለይ አሁን ላይ እነ CR7 እና ሜሲ ያሉበት የወርልድ ካፕ ሂሮዝ ኢቨንት መጥቶ ካርዶቻችሁን በፍጥነት ማክስ ለማድረግ ስትሞክሩ ያላችሁ ዳይመንድ ሁሉ ያለምንም እቅድ ዝም ብሎ በከንቱ ሲባክንባችሁ አልሰማችሁም? ብዙዎቻችሁ ዲሊስ ላይ በቂ ዳይመንድ ማግኘት አልቻለም ወይም ደግሞ ተጫዋች ማክስ ለማድረግ ወራት ይፈጃል ብላችሁ ታስባላችሁ። ግን እውነቱ ያ አይደለም። ዛሬ በአንድ ወር ውስጥ ብቻ ከ1300 በላይ ዳይመንድ የምታፍሱበትንና ተጫዋቾቻችሁን በትንሽ ዳይመንድ ማርጅን ብቻ በአጭር ጊዜ ውስጥ የምታሳድጉበትን ትክክለኛ ሂሳብ ሚስጥር አሳያችኋለሁ። አሁን ወደ ስልቱ እንግባ። እዚህ ስክሪን ላይ የምታዩት ፉቴጅ ከአንድ ወር በፊት የቀረጽኩት ነው። አሁን ላይ አዲስ ፉቴጅ ያላዘጋጁት ያገኘሁትን ዳይመንድ ሁሉ ለአዲሶቹ ኤጀንቶች ሴቭ ማድረግ ስላለብኝ ግን ዞሮ ኮንሰፕትና ህጉ ዞሮ 100% አንድ አይነት ስለሆነ በደንብ አሁን እነ CR7 እና ሜሲ ያሉበት የወርልድ ካፕ ሂሮዝ ኢቨንት መጥቶ ብዙ ሰው ካርድ ማክስ ማድረግ ከብዶታል። እኔ ይህንን ዘዴ ለእናንተ ለማሳየት ከ2 ወር በፊት ጀምሬ ነበር ያቀርኩት። እኔ ማክስ ያደረኩት ደግሞ ጁሊያን ራየርሰን ነው። ራይት ባክ ተጫዋች መሆኑ እየታወቀ ሹቲንግ ብዙ ቢያስፈልገው እኔ ግን ይህንን ስልት ተጠቅመው ተጫዋች ምን ያህል ፍሌክሲብል እና አስገራሚ ስታት ያለው ማድረግ እንደምችል ለማሳየት ብዬ ሹቲንጉን ከ60 ተነስቼ ወደ 80 ኦቨርኦል አካባቢ ከፍ አድርጋለሁ። ያው ዞሮ 78 ነው የተሰጠውና በወር ውስጥ ከ400 ዳይመንድ ባልበለጠ ማርጅን ማንኛውንም ተጫዋች ማክስ ማድረግ እንደምችል በተግባር ለማረጋገጥ ነው ይህንን ቪዲዮ የሰራሁት። አሁን ሂሳቡን በደንብ ይዩት። በሳምንት ውስጥ ከክላን ሽልማት ብቻ ወደ 150 የክላን እና ተጨማሪ 25 ፖይንት እናገኛለን እና ደግሞ 168 ዳይመንድ የሚያወጡ ሬር ኮቾችን ጨምሮ በአጠቃላይ ወደ 343 የዳይመንድ ዋጋ የሚያወጣ እናገኛለን ማለት ነው። ይህንን በ4 ሳምንት ስናባዘው በአንድ ወር ውስጥ 1372 ዳይመንድ ወይም ደግሞ የኮች ዋጋ እናገኛለን ማለት ነው። እኔ ራየርሰንን ማክስ ለማድረግ በአጠቃላይ 1771 ዳይመንድ ለፈጀብ ከወራዊ ከ1372 ስንቀንሰው ወደ 399 ወይም ደግሞ ወደ 400 ዳይመንድ ጉለት ይኖራል ማለት ነው። መደበኛ ተጫዋቾች ግን እንደኔ ሹቲንግ ላይ ብቻ ካላተኮሩ በ200 ዳይመንድ ብቻ እንዴት ማክስ ማድረግ እንደሚችሉ እናያለን። ያንን የ300 ዳይመንድ ክፍተት ደግሞ እንዴት በቀላሉ ማግኘት እንደምንችል በ30 ቀን ውስጥ ብቻ ደግሞ መሀል ላይ እነግራችኋለሁ። እንግዲህ በቪዲዮ ምስል ላይ እንደምታዩት አሁን ካርዱ ማክስ እየተደረገ ነው። ይህ ተጫዋች ራይት ባክ ቢሆንም ይህንን ስልት ተጠቅማችሁ ግን እንደ ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ያሉ በአሁኑ የወርልድ ካፕ ሂሮዝ ኢቨንት ላይ የመጡትን ምርጥ የአጥቂ መስመር ተጫዋቾች ጭምር እንዴት በአሪፍ ሁኔታ ማክስ ማድረግ እንደምችል የምታዩበት ቪዲዮ ነው። ቅድም የነገርኳችሁን ያንን የ399 ዳይመንድ ጉለት ደግሞ በቀላሉ ለመሙላት ሚስጥሩ እዚህ ጋር ነው። በቀን 11 ዳይመንድ የሚሰጠውን የዴሊ ቻሌንጅ ብቻ ብትጫወቱ በአንድ ወር ውስጥ ወደ 330 ዳይመንድ ታገኛላችሁ። ይህንን ከ339 ዳይመንድ ላይ ስንቀንሰው 69 ዳይመንድ ብቻ ነው የሚቀረው ማለት ነው። ይህ ማለት ደግሞ ኬሪየር ሞድ ላይ ዲቪዥኖችን መጨናነቅ ሳይጠበቅባችሁ በአንድ ወር ውስጥ ከ60 እስከ 70 ዳይመንድ ብቻ በመጨመር ማንኛውንም የሌጀንደሪ ተጫዋች በ200 ዳይመንድ ማርጅን ብቻ ፍጹም በሆነ ስልት ማክስ ማድረግ ትችላላችሁ ማለት ነው። አሁን የማክሲንጉን ፕሮሰስ አንድ ላይ እንከታተል። መጨረሻ ላይ እንገናኛለን።
እናንተም ይህንን ስትራቴጂ በመጠቀም ማንኛውንም የሌጀንደሪ ተጫዋች ያለምንም ዳይመንድ ማባከን ማክስ ማድረግ ትችላላችሁ። ነገር ግን ከዚህ ውጭ በዴሊ ሊስት ላይ ያልገባችሁና የከበዳችሁ ወይም ደግሞ በየቀኑ በሚወጡት የዴሊ ቻሌንጆች ላይ ያልተመለሱላችሁ ብዙ ከባድ ጥያቄዎች ካሉባችሁ አንድ ሰርፕራይዝ አለ። ለጀማሪዎች ወይም ደግሞ ለቢግነርስ የሚሆን ፍጹም አዲስ አካውንት ከፍቻለሁ። በዛ አካውንት ላይ እኔ ራሴ ከእናንተ ጋር አብሬ ከዜሮ በመነሳት ስታዲየም ከማሳደግ ጀምሮ እያንዳንዱን ከባድ ቻሌንጅ አንድ ላይ ፌስ የምናደርግበት አዲስ የቪዲዮ ተከታታይ ክፍል ለመጀመር አቅጃለሁ። በእነዚህ አይነት ቪዲዮዎች ላይ በአዲሱ አካውንቴ እንድመጣላችሁ ከፈለጋችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉት። እዚህ ጋር ግን አንድ ላሳስባችሁ የምፈልገው ነገር አለ። ከ90% በላይ የሚሆኑ ተመልካች ቪዲዮን አይቶ ዝም ብሎ ነው የሚወጣው፣ ሰብስክራይብ አያደርግም። እኔ ግን ለእናንተ የማይሰለችና ጥራት ያለው በጣም አሪፍ የሆነ መረጃ ይዤላችሁ እንመጣ የምትፈልጉ ከሆነ እኔን ለማበረታታት ሁሌም ከጎኔ መሆናችሁን ለማሳየት ኮመንት ላይ የገባችሁ አስተያየታችሁን ጻፉልኝ። ሁሌም የምትከታተሉኝ ቤተሰቦች ከሆናችሁ ደግሞ ላይክ ማድረጋችሁን እንዳትረሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። በቀጣይ ቪዲዮ ይበልጥ በሚገርምና ደስ በሚል ኮንተንት እስከነገናኝ ድረስ ቻው።